እያንዳንዱ የአዲስ አበባ ነዋሪ በከተማዋ የሚገኙ የኦሮሞ ቢሮዎችን ከሽመልስ አብዲሳ ቢሮ ጀምሮ በኃይል ማዘጋት አለበት በህዝባዊ ማዕበል መዘጋት አለባቸው በትክክል ሲወጡ ግን የአዲስ አበባ የኦሮሞ ክልል ቢሮውን ሲያስወጣ ከ97 ጀምሮ የቆየበት ከ97 ጀምሮ የሚታሰብ ኪራይ ከፍሎ መውጣት አለበት ያው በተለያዩ አዲስ አበባ ትምህርት ቤቶች እየሰቀሉት ያለው የኦሮሞ ጨርቅ እነሱ ሰንደቅ ዓላማ የሚሉትን እያንዳንዱ የአዲስ አበባ ነዋሪ ወላጅ የተማሪ ወላጅ ተማሪ መምህር ብቻ አይደለም እያንዳንዱ የአዲስ አበባ ነዋሪ እየሄደ ማውረድ መቻል አለበት ማውረድ መጀመር አለበት በኦሮሞኛ የሚጽፋቸው በየትምህርት ቤቱ ከሌ ፋውንዴሽን ከሌ ሐውልት ምናምን ይያሉ በየቦታው በኦሮሞኛ የሚጽፋቸው በሙሉ እያወረደ መሰባበር መጀመር አለበት በዚህ መልኩ ራሱን መከላከል ካልጀመረ መቼም ከተማዋ ልትተርፍ አትችልም እየሄደች ነው ሰንደቅ ዓላማው ብቻ መውረድ አይደለም ያለበት ሰንደቅ ዓላማው ወርዶ በተቋሙ መግቢያ በትምህርት ቤቱ መግቢያ በር ላይ ኖ ኦሮሞ የሚል ጽሑፍ መጻፍ አለበት ልክ